አንድ ሴት አሁን ለምሳሌ እንበልና ከቤት ስትወጣ የማይመች ልብስ ነው ያደረገችው እንበል። ለምሳሌ ጉርድ ነው ያደረገችው ወይም ደግሞ እጇ ይታያል እዚህ ድረስ ምናምን እንበል። እነዚህ አይነት ክፍተቶች ሲኖሩ አሁን እቺ ሴት ልብስ የሶላት ልብስ ይዛ ማትሄድ ከሆነ ልክ ሶላት ወቅት ሲደርስ ከሴቶች እኩል ብድግ ብላ መስገድ አትችልም። በምን የተነሳ? ባለባበሱ የተነሳ። እንደው ልስገድ እንኳን ብትል እንዴት ይመቻል እንደዚህ አይነት አለባበስ አድርጌ እንደዚህ አይነት ሁኔታ ሆኜ አይመችም ብላ ዝም ትላለች። ሰውም ደግሞ እንትን አይላትም። አንዳንድ ጊዜ አንዳንድ ሰው ተነስ ልስገድ ምናምን ይላል ለወንዶች ሲሆን፣ ለሴት ሲሆን ግን ምናልባት ሀይድ ላይ ልትሆን ትችላለች፣ የወር አበባ ላይ ልትሆን ትችላለች ብሎ ላይገፋት ይችላል ዝም ስትል። ወንጀሉ ላይ እንድትጸና ያደርጋታል ያ ነገር። ሰውም አያበረታታትም እንድትሰግድ ተነሽ ልስገድ እንጂ ምናምን አይላትም። ሰው ዝም ባለች ቁጥር ምናልባት ሀይድ ላይ ሆና ይሆናል ብሎ ሰው ስለሚያስብ ግፊቱ እንኳን ስለማይኖር ከዛ ጋር ተደራርቦ ነፍስያዋ ጋር ተጨምሮ ሰላት እንዳትሰግድ በጣም ምክንያት ይሆናታል ማለት ነው። ይሄ ትልቁ ችግር ነው። ስለዚህ ከቤት ስትወጪ ሽፍን ብለሽ ሴት ልጅ መታየት የሚፈቀድላት ፊቷና መዳፏን ነው። ከዛ ውጭ ያለውን እግርሽን የሚያሳይ ነገር አታርጊ። ይሄ ጉርድ አጠር ያሉ ጉርዶች አሉ። በቃ ታክሲ ላይ እንኳን ወደ ጋቢና ወይ ወደ ታክሲ ልውጣ ስትይ ወደ ላይ የሚገፈፉ ጉርድ ቀሚሶች እንደዛ አይነት አታርጊ። ጉርድ ካረግሽ ደግሞ ከስር ታይቶችን፣ ካልሲዎችን እንደዛ ነገር አድርጊ። አውራሽ በተሰተረ ቁጥር ላንቺ ይጠቅምሻል። ፋሽን አታርጊ ማለት አይደለም። ቆንጆ አለባበሶች አሉ፣ ፋሽን አሉ፣ ስታይሎች አሉ። ግን አውራሽን በማያሳይ መልኩ፣ ሰውነትሽን በማያሳይ መልኩ የተስተካከሉ ስፍን ስትር ያሉ በቃ መዳፍሽና ፊትሽ ብቻ በሚታይበት ልክ አርገሽ አለባበስሽን ዲዛይን ብታደርጊ ወይም ስታይሊሽ ብታደርጊው ለዒባዳ ይረዳሻል። የትኛውም ቦታ የትኛውም ምድር ለኛ ጣሂር ነው ንጹህ እስከሆነ ድረስ በዛ የትኛውም ቦታ ብትሆኚ ብድግ ብለሽ መስገድ ትችያለሽ ማለት ነው። ይሄ ሁለተኛው መፍትሄ ነው።